ከከተማ ልወጣ ነው ከእናቴ ጋር በቃና ከዚህ በኋላ እዚህ ተመልሰን አንመጣም። የምታውቁት እኔ እዚህ ነው ባይዘው አዲስ አበባ ነው ተወልጄ ያደኩትና የትም ሄጄ አላቅም። ያውቃል ይሄንን እሱ የት ጠራው ካሜራ ፊት መንገር ያለብኝ ነገር ስላለ ነው ማለት እነሱም ካሜራማኑ ማወቅ ያለባቸው ነገር ስላለ ነው ማለት መኖር ማለት በቃ የራቃት ስለሆነ ከዚህ በኋላ እዛው እየኖርን ነው እሷ መስራት ያለባት። ሰላም እንዲናችሁ የሱራ ቲዩብ ቤተሰቦች እንዲሁም የኔ ቤተሰቦች አሁን የኔም ቤተሰቦች ሆናችኋል እና እንዲናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ብቻዬን መጥቻለሁኝ። ለምንድነው ብቻዬን የመጣሁት መሰላችሁ? ያው በባለፈው ቪዲዮ መቼም አይታችኋል አይደለ ሱራ ምን ያህል እንዳስጨነቀኝ እና ዛሬ ደግሞ ተቀጣጥረናል አሁን ማለት ነው የሆነ ቦታ ይዤ እሄዳለሁ ብሎኛል እና ለምን እቺን አጋጣሚ አልተጠቀመኝ እኔ ሳላስጨንቀውም ብዬ አንድ ሀሳብ መጥቶልኝ ካሜራማኑ ጋር ተገናኝተን ይሄው እየቀረጽን መተናል እና ካሜራማኑን እንደምታዩት በጣም እያፋታዋቸው ነው እየወሰድኩበት ነው ያለሁት እና ከሱ ጋር ነው በነገራችን ላይ ተነጋግረን ይሄንን ሀሳብ ያሰብነውና ለምን እቺን አጋጣሚ ተጠቅመን እኛስ ብድራችንን አንመልሰም ብለን አሪፍ ነገር አስቤ መጥቻለሁኝና ምን መሰላችሁ ከከተማ ልወጣ ነው ከእናቴ ጋር በቃና ከዚህ በኋላ እዚህ ተመልሰን አንመጣም ምናምን ብዬ ላስጨንቀው አስቤያለሁና ያው እንደምታውቁት እኔ እዚህ ነው ባይዘው አዲስ አበባ ነው ተወልጄ ያደኩትና የትም ሄጄ አላቅም። ያውቃል ይሄንን እሱ የትም ለመዝናናትም ለምንም ብቻ ከከተማ ወጥቼ አላቅምና አሁን ምንድነው መሰላችሁ ያሰብኩት ለማዘር ከከተማ ውጪ ስራ እየሰራሽ ነውና ያ ስለራቃት አሁን የግድ አብረን መሄድ አለብን። ደግሞ ያውቃል የትም ሄጄ እንደማላቅ ምናምንና ሊሄድ ነው ምናምን ነገር ሌላው ነው ምን እንደሚል እንግዲህ እናያለና ከዚህ በኋላ ተመልሼ አልመጣም በቃ እዛ ነው ምን ኖረው እሷ ስለሚርቃት ብዬ ነው እንትን ምለው በጣም ይደብረዋል ብዬ አስባለሁኝ። ደግሞ በጣም ነው የሚደብረውና ትንሽ እስኪ ላስጨንቀው ምንድነው የሚለው እኔ ምን እንደሚል ባይዘው በጣም ነው መስማት የጓጓሁት። ሱራ እንግዲህ በጣም ደውዬለት በጣም ደብሮኛል ምናምን ነገር ብዬው በቃ የሆነ ቦታ ወስሻለሁ ምናምን ነገር ብሎ እየመጣ ነው ወደኔና ከካሜራማኑ ጋር ተነጋግረን ማለት ቀድመን ነው መተን እየጠበቅነው ያለ ነው ካሜራ ምናምን አስተካክለንና ብቻ እሱ እየመጣ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚህ አጋጣሚ በጣም የወደዳችሁኝ በጣም ነው ማመሰግነው። እኔ በጣም ነው የምወዳችሁ። ሰብስክራይብ አድርጉ እና እየመጣ ነው በቃ እንጠብቀው እስከሚመጣ እንጠብቀው። ምንድነው ነገሩ? እኔ አላውቅም። ቢነክ ዳንሽ ምንድነው ተስተነግጠኝ እና ማየት ነው ታዲያ ምን ሰራለህ? ምን እየሰራ ነው? እየቀረጸ ነው እንዴ? ካሜራ ሲጎ ነው ባይዘው ያስኩሽ የሆነ ነገር ምንድነው? ዳንሽ ምን ሆነሽ ነው? ቆይ ደበረኝ ምናምን ብለሽ ደግሞ ስመጣ ፊት ደብሮኛል በጣም። ምንድነው? አዲስ ነገር አለ? አዎ የሆነ ተፈጠረ ነገር ማለት ይምርሽ ነው? ኧረ በእናትሽ እንዳታሰሚኝ። አዲስ ነገር እንዴ መስማት የለብህም? መስማት የለብህም? ቶኒ ኮዳዝ ነው እናሽ እኮ የመጣሁት። ምንድነው እኮ ቢሆንም ግን ጉዳዩ እንደሆነ ማወቅ አለብህ ብዬ ነው የማስበው። ይፈልጋሉ እንጂ ለማን አልነግርም ብትይኝ ራሱ አለቅሽም እንዴ። ግን ምን ሆነሽ ነው እንደዚህ ደግሞ እየቀረሽ ነው? ቆይ ለምን ሰዓት ነው ያላረከው? ለምን ሰዓት ነው ያላረከው እንዴ? ሁሉ ጊዜ ለምን አለፈዋለሁ እንዴ? እየቆጠብኩ ይላልኩ እንጂ እኔ ሁሌ መደረግ አለበት አላልኩ አይደለም። ዛሬ ምን አስቤ መሰለሽ ይሄን ሰዓት ያደረኩት ይሄን ከዚህ ቲሸርት ጋር ይሄዳል። ይሄ ሰዓት ግን ቢሆንም መውለቅ የለበትም
እሺ ወይ ባለፈው ራሱ ስላላስተዋልኩት ነው። ባለፈው ራሱ አላደረኩም። በቃ ሻራጓል ዶክመንት ላይ እንደው የነገሩኝ ነበር። እውነት በቃ እንትን ላሰብ እዚህ ላጣብቀው እንዴ? እሺ በቃ አረጋለሁ። ከዚህ በኋላ ምን ነው የደበረሽ? ያንሽ አይ የሆነ ነገር ተፈጥሯል። በዚህ ዛሬ የጠራው ካሜራ ፊት መንገር ያለብኝ ነገር ስላለ ነው ማለት እነሱም ካሜራማኑ ማወቅ ያለባቸው ነገር ስላለ ነው። ምንድነው ይሄ? አይ የሆነ ነገር ተፈጥሯል ግን ማወቅ አለብህ ብዬ አስባለሁ። ግን ደግሞ ባንነግርህም ብዬ አስባለሁ። እንዴ ለምን አትነግሩኝም እንዴ? አዲስ ነገር ከተፈጠረም አይ ነው አንተም እኔንም ነው የሚያስከፋው። አታስጨንቅኝ። ምንድነው እያስጨነኩ ሳይሆን እውነታዊ ስለሆነ ብነግርህ በጣም የሚደብርህ ግን ደግሞ የግድ ማወቅ ያለብህ ነገር ነው። ለዛ ነው ካሜራ ምናምን አዘጋጅተሽ እነሱ ማወቅ አለባቸው። በጣም ከባድ ነገር ነው። እኔ መፍታት እችላለሁ ጉዳዩ አይመስልም ማለት ኦልሬዲ እኮ ሆኗል። የሆነ ነገር ነው ገባህ? የሆነ ነገር ሆኖ ግን ማወቅ አለብህ ነው። እኔ እኮ ኖርማል ዝም ብሎ በቃ የሆነ ወይ በትና ይደበረሽ ነው ነገር ግን እንደዚህ ይሆናል እንዴ? እሺ ምንድነው? ምን ተፈጥሮ ነው? ለን ወይ እንዴ ምን ሆነሽ ነው? እኔ እኮ እንዴት እንደምነግርህ ግራ ገብቶኝ ነው። እንዴ እኮ ነገርኛ በቃ ምን ያው ያስጨነቀሽ ነገር ነግረሽኝ ማስተካከል የምንችለውን ምን ሞክረው ነው ያክል ድረስ ሞክራለን። ግን አንቺ እንደዚህ ነው የሚቻል ነገር አይደለም። ግን አሁን ብነግርህ እንዴ ማለት ሰው ማስተካከለው ችግር አለ። በቃ የሆነ ነገር እኮ ነው በቃ ሆኖ ያለቀ ነገር ነው። ግን በቃ መንገር አለብኝ ብዬ ስላሰብኩ ነው ልነግርህ። ይሄው እንደዚህ ነው የጠበቅኩ። ግራ አጋባሽኝ እኮ በቃ እሺ ንገሪኝ። ምንድነው ማወቅ ካለብኝ ልወቀውና ከዛ ግን ማስተካከል እንደምችል ምንም ማስተካከል የምችል ነገር አይደለም። እሺ ንገሪኝ ምንድነው? ይቺ ልጅብራታል ይምራን እንዴት ብዬ እንደምነግርህ ግራ ገብቶኝ ነው ማለት በጣም ከባድ ነው ብዬ ነው የማስበው። ከብዳል እኮ ምንም ከባድ ነገር ቢሆን በቃ እንፈታዋለን። ምንም ማለት የሚፈታ ነገር እኮ አይደለም። ለዛ እኮ ነው በቃ ሆኖ ያለቀ ጉዳይ ነው። ገባክ? እሺ ንገሪኝ ምን ተፈጠረ? እስኪ እኔ መፍታት የማልችለው ጉዳይ ምንድነው? የቤተሰብ ጉዳይ ነው። እንዴት የሆነ ነገር ተፈቷላው? ምን ማዘርጃ ናት ግን ከዛ ውጪ ምንድነው? ንገሪኝ በቃ አትስጨንቂ። እኔም እኮ ጨንቆኝ ነው ነገር አለብኝ። አሁን ሳስበው እንዴት ብዬ እንደምነግርህ ፈራው። ለምን ምንድነው የሚያስፈራሽ? ምን ብዬ ነው የምነግርህ ነው? ኧረ ተይ ንገሪኝና በቃ ማስተካከል እንደምችል እርግጠኛ ነኝ። ቀላል ነው። እሱማ ማስተካከል የሚቻል ነገር አይደለም ያልኩህ ነው። በቃ ኦልሬዲ የሆነ ነገር ነው። እስኪ ንገሪኝ ምንድነው? ፋሚሊ ማዘር ምናምን የምትፈጠር? አይ ማዘር በጣም ደህና ናት። ግን አሁን ያላትን ስራ መቼም ታውቃለህ። ወደዛ እየሄደች እየተመላለሰች እየሰራች እንደሆነም ታውቃለህ። ግን አሁን ያ ነገር ስለማይሆን እኛም ወደዛ ሄደን ለመኖር የምርሽ ነው ማለት መኖር ማለት በቃ የራቃት ስለሆነ ከዚህ በኋላ እዛው እየኖርን ነው እሷ መስራት ያለባት። እሷ ደግሞ ከሄደች እኔም እንደማልቀር ታውቃለህ። ብቻዋን እንደማልተዋት እና እዛ ሄዳ ልትሰራ ነው ስራ። አሁን እዚህ መመላለሱ ስለከበዳት የግድኛ መሄድ አለብን። ቆይ ይሄ አሁን የተወሰነ ውሳኔ ነው ወይስ ቀድሞ ነው የተወሰነችው? ግን እኔ ማለት ሀሳቧ መቀየር ነበር የመሰለኝ፣ ግን የሚሆን አይነት አይደለም። የግድ ደግሞ እኔ መሄድ አለብኝ። ያው ታውቃለህ የተመላለሰች ምናምን ነበር የምትሰራው እና ያው አሁን ደግሞ ከበደኝ ምናምን ነገር አለች። ቆይታለች እኮ ግን ያው ነገሮች በእርግጥ ልክ ናት። እዛ እየተመላለሰች የሚሆን አይነት አይደለምና በቃ ወዲያውኑ የወሰነች ማለት ቀድማሽ ታውቂ ነበር አንቺ እንደምትሄዱ ወይስ አታውቂም? አንቺ መች ነው የወሰነችው? በቃ አሁን ነው ትላንትና ማታ ነው የነገረችኝ እና በቃ ግዴታ መሄድ አለብን። ምን ይሻላል ታዲያ? አንቺ አቀሪም እዚህ ክላስስ ምናምን እንዴት ልታረጊ? እሱ ችግር የለውም ግን እንዴት ነው መቃር ነገር እኮ እኔንም ሳያስደብረኝ ቀርቶ አይደለም፣ ግን ምንም አይነት መፍትሄ የለውም። አይ ለሱማ የሆነ መፍትሄ አይታጣም እኮ። መፍትሄ ቢኖረው እሷም እንደዚህ አይነት ሀሳብ ያሰበች። በጣም ግን ከባድ ነው። በእናትሽ
ማለት እኔ እንደዚህ እንድትሆን ሳይሆን በቃ እኔም ቢጨንቀኝ እኮ ነው። ምን ላድርግ ደግሞ ግዴታ መሄድ አለብን ታውቃለህ። አይ ታውቂያለሽ የሆነ እንትን አለኝ አልጠበኩም፣ ኤክስፔክት አላደረኩም። ይሄንን ደግሞ በዚህ በቅርብ ጊዜ ውስጥ ምናምን እንደዚህ አብረሽኝ የመጣሽ በዩቲዩብ ምናምን እኔም ደስ ብሎኛል ምናምን እና አሁን እንደዚህ ድንገተኛ ነገር ስትነግሪኝ ምናምን በቃ ስብበት የተፈጠረ ነገር እኮ አይደለም ማለት ለኔ በጣም ነው የደበረኝ፣ ግን ምንም ማድረግ አልችልም። ምን ይሻላል? እዚህ ማድረግ አልችልም። ስራው አልችልም እንዴ በጣም ከብዷታል። አንቺን ከአዲስ አበባ ተከታተቂ ማርለ እንዴ? አላውቅም ነግሬህ የለ በቃ ለመጀመሪያ ጊዜ ነው የምንሄደው፣ ግን በቃ ተመልሰን የምንመጣ አይመስለኝም። በቃ ቀጥታ ጠቅልለን እዛው ነው የምንኖረው ማለት ነው። ምን ይሻላል ማለትን አሁን እኔ እንዴት ነው ማስተካከል የምችለው? ታዲያ ነገርኩህ እኮ የሚስተካከል ነገር አይደለም እኮ አልኩት መጀመሪያ። በቃ ኦልሬዲ እሷ ወስናለች፣ መሄድ አለብን። ደግሞ ስራ ነው ማለት ማቆም የምትችለው ነገር ራሱ አይደለም። እኔ ላናግራት እንዴ ማዝረሽ እንዴ እዚህ እንድትቀሪ ነው እንጂ እንዴ ነው ቤተሰቦቿን ጥዬ እሷ ስትሄድ እንዴት ከባድ ነው። በእናትሽ ያላሰብሽው ደግሞ እኔ እኮ ዝም ብሎ በቃ በኖርማል ነገር የደበረሽ ምናምን መስሎኝ መጥቼ የሆነ ቦታ ምናምን ልወስድሽ ነበር። ምንም መፍትሄ ስለሌለው ምንም መፍትሄ የለም። ስራውን ማታቆም ከሆነ ማለት ነው ያለው መፍትሄ ማቆምና ማቆም ብቻ ነው እንጂ እሷ ሄዳን እዚህ በፍጹም አይሆን ነገር ነው። እረሱራ አሁን እኮ መፍትሄ ለነገሩ መፍትሄም የለውም። ገባ ግን እንደዚህ እንድትሆን አይደለም ደብሮኝ የበለጠ ተስደብረኝ እኮ ነው አሁን ችግሩ ለመምጣት ለመመላለስ እኮ አይሆንም። ለዛ ነው እንጂ እንደዛ ቢሆን እሷም ለመሄድ አታስብም ነበር። የሆነ እንትን ያረክሽብኝ የሆነ ዱብዳ የሆነ ነገር ነው የሆነብኝ። በቃ በጣም ደስ ብሎኝ ነበር ምናምንና አሪፍ ጓደኛሞች ሆነን ነበር። አሁን እንግዲህ ማለት ይከብዳል ማለት አማራጭ ቢኖረኝ እኮ ያንን አማራጭ ተጠቅሜም ቢሆን ለመቅረት ሞክር ነበር። ግን እሷ ሄዳን ይቀርቺ ደግሞ ያ የማይሆን ነገር ነው ጭራሽ። ማሽ እንትይሉት በቃ ስለሚሄዳችሁ ነገር ያሉትን ነገሮች እሷ ያስተካከለሽ ነው እንሄዳለን። እሺ በቃ ብለኝ ነው በቃ ካሜራው ይጥፋ እና እኔ እናንተን ነው ራይሻል እንዴ ለምንድን ነው ካሜራው የሚጠፋው? ያለውን ነገር ማወቅ አለባቸው እነሱ። ገባክ? ከዛ ጨርስና ይቆማል። ይልሽ አይደል? በቃ እኔና አንቺ ከካሜራ ውጪ እናወራና ለምንድን ነው የምናወራው? ምንም እኮ አዲስ ነገር የለም አይደል እንዴ? እኔ እኮ ያው ኦልሬዲ አውቀውታል አይደል እኮ። ቢያውቁትም በቃ እኔና አንቺ ከካሜራ ውጪ አውርተን ምናምን በቃ ምንም የሚቀየር ነገር የለም። እናስተካክለው ነገር ካለ እናስተካክለው። አሁን እነሱ ጋር እንደዚህ ነገርኩህ፣ ምንም የሚቀየር ነገር የለም። የሚቀየር ነገር ካሜራውን ለምንድን ነው የሚያጠፋው እንዴ? ነው የሚቀየር ነገር ቢኖር እኮ እኔ እንትን አይደለም እንዴ? ምን ሆነክ ነው? ምንም ነገር እንደማይቀየር ነው እየነገርኩህ ያለሁት። በቃ ኦልሬዲ ወስናለች፣ እንሄዳለን። እንዴ በቃ እሷ በቃ ማዘር ከወሰነች በቃ ማስቀየር አልችልም። ነገርኩህ እኮ የመጨረሻው አማራጭ ስራውን ማቆሟ ነው። ሰው ደግሞ ስራውን አታቆምም። አቆም ይባላል እንዴ? ማለት ግራ ገባኝ እኮ። ኦሬዲ ወሰነች ሊመጣሽ እኮ ነው የነገረችኝ እኮ ነው። ወሰና የነገረችኝ ነገር ነው ላንተ ያልኩት። አንቺ ግን ደስተኛ ነሽ? እኔማ ደስተኛ አይደል? ደስተኛ ብሆን እንደዚህ ይደበረኛል እንዴ? ምን ሆነክ ነው? እና ደስተኛ ካልሆንሽ ሀሳቧን እንዴት ማስቀየር ይችላል? ነገርኩህ እኮ የመጨረሻ ያለው አማራጭ ስራ ማቆም ነው። እንዴት እንደዚህ ብዬ ጠይቃታለሁ እኔ ታዲያ? እንሻልሽ ከባድ ነገር ነው የነገርሽኝ ያለሽው። ከባድ ነው ማለት ቢያንስ የተወሰነ ጊዜ እንኳን ከጎኔ ምናምን በደንብ እንደዚህ ብትሆኚ ምናምን ደስ ይለኝ ነበር። እሱማ እኔም ደስ ይለኝ ነበር እኮ። እኔ መሄዱን አልፈልገውም፣ ግን በቃ አንዳንዴ ነገሮች ያስገድዳሉ። እኔንም እኮ አስደስቶኝ አይደለም እየነገርኩህ ያለሁት፣ ግን በቃ ያው ማወቅ አለብህ ብዬሽ እንዴት እንደምነግርህ እራሱ በጣም ጨቆኝ ነበር፣ ግን የግድ ማወቅ አለብህ ነው።
እኔ ብለኝ ይኸውልሽ አሁን እኔ ሂጂም ነይ ምናምን አልልሽም። በቃ እዚህ ቅሪ ምናምን አልልሽም። አሁን እኔ በቃ ደብሮሻል ምናምን ብዬ እንዳይደብርሽ ምናምን ለማድረግ የሆነ ቦታ ይዤሽ ልሄድ ምናምን ነበር የመጣሁት። አሁን እኔ ምንም ልልሽ አልችልም። በቃ ኦልሬዲ አንቺ አሁን አስበሽበት ወይ ከእሷ ጋር እኔ በቤት ምናምን እንደዚህ ገብቼ እንዲህ ምንም ነገር ማለት አልፈልግም እና በቃ እኔ ከኔ ምንም በቃ አጠብቅ ማለት እኔ በዚህ ትንሽ ጊዜ ውስጥ ምናምን በቃ ደስታዬን መልሰሽዋል። የበፊቱ ሱራፌል ምናምን ተመልሻለሁ ምናምን እና ለእኔ ትልቅ ነገር ነው ያደረግሽው እና አሁን አንቺን ሂጂ ነይ ምናምን ማለት ለእኔ በጣም ከባድ ነገር ነው እና ትንሽ ጊዜ ውስጥ በቃ ደስታዬን ነው የመለስሽው እና አሁን አንቺን ሂጂም ቅሪም ነይ ምናምን ለማለት እኔ እንጃ በቃ አልችልም እና በቃ የሆነ ነገር ብታረጊ ደስ ይለኛል። ግን ካልሆነ ደግሞ እኔ ላስጨንቅሽ አልፈልግም። ግን እኔ ማድረግ የምችለው ነገር ቢኖር አንተ ማስጨንቅ ይመስላል? እሱማ ይገባኛል እንዴ አንቺ እኮ ከኔ ምንም ነገር ሳትጠብቂ ነው ብዙ ነገር የምታረጊው። አሁን እኔ አንቺ ማድረግ ሳትሺ ብትቀሪ ነው እኔ ጋር ልታመጪው የምትችይው ነው። በቃ እኔ ልሂድ። የት ነው የምትሄደው? በቃ ልሂድና በቃ ከካሜራው ወጥቼ ትንሽ ንፋስ ምናምን ልቀበል አይሻልም? ለምን ከካሜራው የምትወጣና ቁጭ በልና እንነጋገር። እየተነጋገርንበት አይደል? በቃ አንቺ እኮ ወስነሻል እኮ ምን ላድርግ አሁን እኔ በአንቺ ውሳኔ ላይ ገብቼ ልግስ ሳቄን አምጥተኸው ነው እንዴ? ይምርሽ ነው ለስላሳካኝ ነው እንጂ ገና አልጨረስኩም ነበር። እንደዚህ ማቱን እንዴ ትስቃላ ጥርስ ይርገፍ የሁለታችሁ ስራ ነው። አይ ግን እንደዚህ ነው ያቱ ምን አስበሽ ነገር ነው እንደዚህ? አይ ሊነግርሽ ሲጀምር የባለፈው መመለስ የለብኝም እንደዚህ ነው ያስጨነቀኝ ነገር ግን ባያስቀኝ እኔ ልቀጥል ነበረ እና ምራት ይጂ እኔት ማሊደም ስማውት ነው የሚለው ማርያም እኔ ግራ አጋባሽ ነው እንዴ? ሲሪየስ ነሽ እንዴ? መች ነው እንደዚህ ልጅቷን እንደዚህ ነው አየህ ነው እኔ ባለፈው እንደዚህ እኮ ነው ያስጨነቀኝ። ስሜቱን አየኸው ስሜቱ እንዴት እንደሚከም ደብሮኛል ብለሽ ታርተሽ እንደዚህ ታርጊኝ በእኔ እኮ ይብሳል እኮ እንደዚህ ነው የሚባል አልነገርሽ ቢሆንም አብድሩን የማይመለስ ልጅ አይወለድም ነው እንደሚባለው። በጣም እኮ ነው ያስጨነቅሽኝ። እንደውም እግዚአብሔርን ሳይው እኔ በጣም ተናዶብኛል። በጣም ነበር ላስጨንቅህ ያሰብኩት ሳቂ አምልጦኝ ነው። ከዚህ በላይ ምን ልታረጊ ነው? እኔ እኮ ወጣ ልሄድ እኮ ነበር። አይ ትንሽ ሚካኤል እናደርግህ ነበር። በት ሳቂ አምልጦኝ ነው በነገራችን ላይ። አንቺ እንደዚህ ነው አሁን እንደዚህ ይባላል። አሁን እንደዚህ እንዴ ምንድን ነው ያልከው አንተ? ባለፈው ምንድን ነው ያልከው? አዎ ልክ እኮ ነሽ እና መመለስሽ ነው። አዎ ለተሰማኝ ስምህ ይሰማኝ። ባለፈው አስጨንቂያታለሁ ብዬ ቀሚስ ሰጥቼ መለስታልኛለሽ ብዬ ሳፈር ጥሩ ጎብዘሻል። ደግሞ መመለስ አለብኝ የለብኝም እንዴ? እሺ መጥሽና በቃ ሰርቷል። በጣም ጎብዘሽ ግን እንዴ አስጨነቅሽኝ እኮ። ቲሸርት አድርጌው ሞቀኝ በቲሸርት ላይ ሳቂ ባያመልጠኝ ኖሮ እኮ አልኩት። ግን ቢሆንም ትንሽ ምን ነበረብኝ ተጭቶኛል እና ምንም አልደበረሽ? ኧረ ምንም አልደበረኝም። ማለት ቤትም አልሄድም። ጎበዝ ናት ግን ስታስጨንቅ ጎበዝ ናት። የደበረኝ ነበር ወይስ ይመችሻል? ብቻ አሪፍ ግን የደበረኝ ነበር ወይስ ላይ እንዴ? በጣም በቃ የሚደበርሽ እኮ ነው። ፊትሽን ጣልሽ እኮ ለዛ አንተ ላሳምነው ብዬ ነው። ደግሞ ከያሳመንሽኝ እኮ ምን ታውቂያለሽ? ካሜራ ይዤ የመጣሁት ቤተሰቦችም እንዲያውቁ ስለፈለኩ ነው። ስትይ በቃ እኔ ግራ ገባኝ እና በደምብ ለማሳመን ነው። አንተን ተሳክቶልኛል። እጀላለሁ ሲጀመር በጣም ጎበዝ ነሽ። እግዚአብሔር ፍቅሬን መልሻለሁ። ከዛ ይቅርታ አይደሽ ግን እንደዚህ ሰማ አልፈልግም። ጌታን ይቅር ደበረ እንዴ? አንተ ጀመረ ነው ይችላልው ብድሬን መልሻለሁ። ግን ደበረ እንዴ? በጣም ደስ ይላል እንዴ? ምንድን ነው አስደብረህ ነው እንዴ? የምደብረው አውቄ ላስደንግጥሽ ብዬ። አይ ቤተሰቦች ያው ጎበዝ ናት። በቃ ተጫውታብኛ ትችያለሽ። በቃ ብድራን መግዛት አይ ብድሬን ነው የመለስኩት። ብድርሽን መልሰሻል። በቃ እንግዲህ ብለኔ ይዤሽ እሄዳለሁ ያልኩትን ቦታ አልወስድሽም እንዴ? እኔ ደበረሽ እንዴ? ማለት እንዴ ማይቻልም እንዴ? እንዴ እኔ እኮ እስከዛ ብዬ እኮ ነው ይሄን ሀሳብ የመጣሁት። አይቻልም እንዴ? ወሰንኩኝ እንዴ? ለምን ይበል በእናትህ ለምን ይበደም እንደዚህ ያረን እንዴ? አይቻልም። ለምን በደንብ ትወስደኛለህ? ለምን የተወሰነ ሰዓት እንዴ መለመናችሁ ለምን እንዴ ተበርቢ ይላል። አይዞህ ታውሱራ አንተ ታውገን በቃ ታውገን እና
ሲጀመር ይዘኸኝ ትሄዳለህ። እኔ በሆነ ነገር ከለመንሽኝ ልብ ያጭ ገምቺና በይ በትትዬ ኧረ ወይ ስለዚህ ይላል ኧረ ቤተሰብ ስማ መሸረማቺ ጎበዝ ነሽ። ጎን አገኘሁት ስተስጎድኒ ነው የነካችው። ቤተሰቦች ነኝ በቃ ነኝ ታውያቸውና እኔ ወስዳታለሁ። ቤተሰቦች በቃ ወስዳታለሁ። ተስማምቻለሁ። በቱትዬ ያው ለመናኝ እንግዲህ ስተስጎድኒ ታውቃላችሁ። ስተስጎድኒ ነካችኝ። በቃ ወስድሻለሁ። ተስማምቻለሁ። እንሂድ በቃ የፈጠነ እንሂድ። እየመሸም ስለሆነ ሳይመሽቶ ቻው ቤተሰቦች። ብሌኔ ብሌኔ የማይሸንድ አይኔ ብሌኔ ብሌኔ ብርሃኔ ነሽ ለኔ ብሌኔ ብሌኔ የማይሸንድ አይኔ ብሌኔ ብሌኔ ብርሃኔ ነሽ ለኔ በሕይወቴ ዘመን በደስታ ባዘኔ ሙሉን ያየሁብሽ ብሌኔ ነሽ ያይኔ